ሰላም ሰላም እንዴት ናችሁ ፋሚሊ? been 2 days ከፖስትኩኝ ቺት አድርገናል ማለት ነው። ምክንያቱም ልንገራችሁ ለዛም ከአስቱ ኦፍ ኮርስ አሁን አስቱ ውስጥ ነው ያለሁት፣ ግን ከአስቱ መውጣት እንዳለብን ተነገረን። ብሎክ 25 እየተሰጣቸው ነበር። እኔ እንደ አጋጣሚ አልተመቸኝም ለስራ እየወጣሁ ምናምን እና ዶርም አልተቀበልኩም። እዚህ ጋር ተቀምጠና መውጣት ነበረብኝ እና ቤት እየፈለግኩኝ ነው። ግን ላይክ ኑሮ በጣም ነው የወደዱት ታውቃለች። በጣም ቤት የለም በቃ ከተማ ውስጥ ካሰባችሁ የለም። ህግ ላይ ካልሆነ በስተቀር ከ10,000 በታች ምናምን የለም። መሀል ላይ ከ10,000 በታች የለም። ኤኒዌይ ፈለግን እግዚአብሔር ይረዳን አገኘው የሆነ ቤት እና አዲስ ሰውም ልትተዋወቁ ትችላላችሁ። አይኔ ራሱ ካልቷል የሆኑ ስዞች አዲስ ሰው ልትተዋወቁ ትችላላችሁ በዚህ ቻናል። ከብራዘር ጋር የምንሆነው ከአሁን በኋላ አሪፍ ቤት ነው ያገኘነው። እንደ ስቱዲዮ መጠቀም የምንችለው ሰፋ ያለ ቤት ያውድ ነው ግን ይሁን። እንደዚህ አይነት ቤት አግኝተናል እና አይ ሆፕ ከአሁን በኋላ ቺት እንደማላደርግ ማለት ነው፣ ቀን እንደማላሳለፍ። ቲክቶክ ራሱ የዳሽን ባንክ ማስታወቂያ ፖስት አለው ብዬ ስቲል ማፖስታቸው እና ጊዜ ያላገኘውን ጭራሽ ያላገኘው። ያኛው ደግሞ እንደ እንትን አይደለም፣ ኖርማል ቪዲዮ አይነት ነገር አይደለም፣ የሆነ ሙቪ ታይፕ ስለሆነ ሳውንዱ ምኑ አሪፍ መሆን አለበት። እንዳሰብኩት አይደለም። ትንሽ ጊዜ ባገኝ ጨርሰዋለሁ ይፈጠን፣ ግን ደግሞ አላገኘውም። ማታ አምሽቼ ነው መጣው። ከዛ ድካም አለ እና ዶርም ስለሆንኩኝ ደግሞ ድምፅ ከፍ አድርጌ ምናምን ይልስ ማድረግ አልችልም። ሄድሴት መግዛት አለብኝ እና በቃ እዛ ለዛ ኤዲት ያላደረኩትም ቀኑ ራሱ ሳይደርስ አይቀርም የመጨረሻው ቀን የዳሽን ባንኩ ነው። ብቻ ዛሬ ከቻልኩኝ ለመጨረስ ሞክራለሁ፣ ካልጨረስኩኝ ደግሞ ነገ ጨርሰዋለሁ። እንደ ሁኔታው ይሆናል። ብቻ እስካሁን ከሰሯቸው ስራዎች ትንሽ ረዘም ያሉና ፕሮባብሊ ጥሩ ሊሆን ይችላል፣ ግን እንዳሰብኩት አልሆነም። ኢቨንት ስጀምረው ኤዲት ማድረግ ስጀምረው ራሱ እንዳሰብኩት ይሆናል ብዬ እንደገመትኩት አይነት ነገር አለ እና እንደኔ አትሆኑ ሲጀምሩ መንገድ ላይ ብትሆኑ ራሱ እየቀረጻችሁ ልቀቁት ሲታታርጉ እና ባለፈው ልክ ስንጀምር 81 ነበረ። አሁን 4ኛ ቀን ነው፣ 5ኛ ቀን 98 ሆኗል። ኦልሞስት 16-17 ማለት ነው። 17 ሰብስክራይበርስ ነው። ምንም ባልፖስት እንደ ድሮ በሳምንት ምናምን የቆየው ፖስት አይጨምርም በጭራሽ ማለት ነው። የዴዲኬሽን ይከፍላል የተወሰነ እና ቲክቶክ ላይ እና ኢንስታግራም ላይ ቢውልድ እያደረኩት ያለው ኦዲየንስም ጠቅሞኛል። አይገስ ከዛ ነው እያለ ያለው እና ከመጣችሁ እንትሳትሉ ሳትማሯችሁ እንደዚህ ስል የሆነ እኔም አውቄ የሆነ ነገር አውቄ ኦልሬዲ እንደውም ሶሻል ሚዲያ ላይ ራሱ ብቸገርበት እሱ አንድን ነገር ሳረግ ወይም ስናገር ወይም ለመምጠር ስሞክር ፉሊ ያውቄው አይደለም። ጀስት የሆነ አለ አይደለ ሴንስ ሰጥቶኝ አርጌው ከዛ ሪል የመሰለ ነገር ወይም ደግሞ ለእኔ እውነት ሆኖ የታየኝ ነገር እሱ ነው ሼር ማድረገው። ለሌላ ሰው ሌላ ነገር ሊሆን ይችላል ምናምን ሊሆን ይችላል እና ሰብጀክቲቭ ነው በጣም። ስለዚህ እንደዛ አትውሰዱ። እኔ ገና እየተማርኩ ነው
ምንም አውቀው ነገር ግን ደግሞ ላይክ የጠቀመኝን ነገር ሼር አደርጋለሁ ነው። ስለዚህ የጠቀመኝን ነገር ሼር አደርጋለሁ። ሁሉ እንትን የሆነ ነገር ላይሆን ይችላል እና አፕላይ ስታደርጉትም ፕሮባብሊ ላይ ሰራ ይችላል ሊሰራም ይችላል እና ሴንስ ከሰጣችሁ እውነት ከመሰላችሁ ሞክሩት። ማድረገውን ነገር ሼር ስለማድረግ ማለት ነው። ሜቢ አቀራረቢ ቢቀየር ደስ ይለኛል። እኔ ከብራዘር ጋር ስታስበን ቀየር እናደርገዋለን። ኤኒዌይ አስተዋውቃችኋለሁ። በጭራሽ እንዳይመስልም ሌላ ሰው እንዳይመስላችሁ መልክ ስለማንመሳሰል ካልጠየቁትም መግባት ከፈለገ ዩቲዩብ ላይ ምናምን ግን ደግሞ ሞስት ፕሮባብሊ በፎቶ ቢሆን በአንድ ሻትም ቢሆን አስገብቼ ያሳያችኋለሁ። ኤኒዌይ ላይፍ ገና ሳንጀምረው ራሱ በጣም ከብዶ ገና ላይክ በጣም ብዙ ቦታ ላይ ዞር ነው ቤት ፍለጋ ያልሄድንበት ቦታ የለም። ላይክ መሀል ሆኖ ያልሄድንበት ቦታ የለም። መሀል መሆኑን የፈለግንበት ደግሞ ላይክ ትራንስፖርት በየቀኑ መውጣት አለብኝ፣ በየቀኑ መቅረጽ አለብኝ። ዳር ላይ ተከራይቼ ምን የት ነው መቅረጽ። መሀል ላይ ግን ቢሆን ላይክ ኤቭሪ ዴይ የሆነ አለ በቃ የሆነ ነገር አለ እና ለሰራም ላይ በፈለግ ምን ለማለትም እዛ አሪፍ እና ደግሞ ሪል ስቴት ላይ ያላችሁ ሰዎች እና ትንሽ የቆያችሁ ሪል ስቴት ላይ ለመግባት ስላሰብን ኤክስፒሪየንሳችሁን ሼር ብታደርጉኝ ደስ ይለኛል። ካላችሁ ሪል ስቴት ላይ የቆየ ሰው ወይም ደግሞ እየሰራ ያለ ሰው ካለ ኮመንት ላይ የሆነ ነገር ብትሉኝ ደስ ይለኛል እና ያንን ይመስላል። ብቻ አስቱ ጡልን ብሎናል። ኖርማል ነው። ወረቀት ላይ ተቀብዬ ነበር ለማስፈረም እድሉ ስላልነበረኝ ሰዓት ስላልነበረኝ ነው እንደዛ ያልተቀበልኩት። ለማንኛውም ላይክ የደረሱበትን ነገር ሼር አደርጋችኋለሁ። ማናንተ ምን አገባን ምናምን የምትሉ ከሆነም ችግር የለውም። ግን ላይክ እኔ ካለመፎሰት አንደኛ መፎሰቱ ይሻላል። ሁለተኛ ደግሞ ኮምፎርታብል መሆን እፈልጋለሁ። ያ እና ላይክ ኤግዛክትሊ ምን መባል እንዳለበት ምን መሆን እንዳለበት ምናምን ደግሞ ቀስ በቀስ እኔም እለምዳለሁ እና አፉ በሉኝ። እንደዛ ለተሰማችሁ ሰዎች ትመቹኛላችሁ፣ የምር ትመቹኛላችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ እና ሜቢ ዩቲዩብ ለሚጀምረው ቤት ለሚከራይ ሰው ውድ እንደሆነ ነግራችሁ ታልሰማ ካለ ንገሩት። ይመቻችሁ።